ማንም ሰው ብልጽግናን ለማረጋገጥ ቢናደድ ቢበሳጭ ቢቆጣ ቢናገር በተቋማዊ ስርዓት ውስጥ የሚናገረው ለብልጽግና ቆረቆራለሁ ብሎ ከብልጽግና አሰራር ውጭ ከተጫወተ ለብልጽግና አልቆምም። ቬስትድ ኢንትረስት አለው ማለት ነው። ብልጽግናን እየወጋ ለብልጽግና ቆምኩ ማለት አትችልም። ኢትዮጵያን እየወጋ ለኢትዮጵያ ቆምኩ ማለት አትችልም። እሱ ሞራል ፖፑሊዝም ነው። ፖፑሊዝም ነው ግን የሚገነባው በሞራል ነው። ዝም ብሎ አልተመደብኩም፣ ስልጣን አልተሰጠኝም፣ ጥቅም አላገኘውም አይልም። እኔ የእነንትና ሰፈር ተወካይ ነኝ፣ እኔ ካልተናገርኩ ማን ይናገርላቸዋል በሚል በሞራል የተደበቀ ፖፑሊዝም ነው፣ ተቋማዊ ካልሆነ በስተቀር። ይሄ የብልጽግና ጉዞን ያደናቅፋል፣ ያፈርሳል። ኔሽን አይገነባም፣ ተቋም አይገነባም። ፖለቲካል ላንድስኬፑ ከማርኬትነት ወጥቶ አይዲያን የሚሸከም አይዲያን ኢንተርቴን የሚያደርግ ግለሰብን ከሐሳቡ ነጥሎ የሚያይ መሆን መቻል አለበት።